ወደ ዕለቱ ቃላችን እንኳን ደህና መጡ። ዛሬ በማቴዎስ 19:14 ላይ የሚገኘው የመድኃኒታችንን ውብ ልብ እንመለከታለን። ኢየሱስ እንዲህ ይላል፣ ሕፃናት ወደ እኔ ይመጡ ዘንድ ተዋቸው፣ አትከለክሏቸው፣ መንግሥተ ሰማያት እንደነዚህ ላሉት ናትና። ይህም ወደ ዛሬው የዕለቱ ቃላችን ይመራናል። እንደ ሕፃን መሆን። ዓለማችን ዘወትር ጠንካራ በራሳችን የምንመካና ፍጹም እንድንሆን በምትወተውተን በዚህ ጊዜ ጌታ ኢየሱስ ግን ፍጥነታችንን ቀነስ አድርገን የሕፃናትን ቅንነት እንድንላበስ ይጋብዘናል። አንድ ሕፃን የሚወደውን ሰው እንዴት እንደሚቀርብ እስቲ ያስቡ። የሥራ ዝርዝር ይዞ ወይንም ብቁ ነኝ ወይ ብሎ አይጨንቅም። እርሱ የሚያውቀው ሰላምና ፍቅር እንደሚያገኝ ብቻ ስለሆነ በቀጥታ ወደ ተዘረጉት እጆች ይሮጣል። እግዚአብሔር ዛሬ እናንተም እንዲሁ እንድታደርጉ ይፈልጋል። ሁሉንም መልስ ማወቅ ወይንም ድካማችሁን ጭንብል አጥልቃችሁ መደበቅ አያስፈልጋችሁ። እርሱ ዘንድ በቅን በግልጽና ፍቅሩን ለመቀበል በተዘጋጀ የሕፃንነት ልብ እንድትመቱ ይፈልጋል። ትልቅ ፈተና ፊት ብትሆኑም ወይንም ተራ የሥራ ውሎ ላይ በልጅነት እምነት ስንታመን መንግሥተ ሰማያት የእኛ እንደሆነች አስታውሱ። ከእኛ ጋር ይህችን ደቂቃ ስለቆዩ እናመሰግናለን። ይህ ቃል ልባችሁን ካበረታታው የዚህ ቻናል ቤተሰብ ለመሆን ሰብስክራይብ ያድርጉ። እግዚአብሔር ይባርካችሁ።